በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለፈጣሪያችን ቅዱስ አማኑኤል ወርሃዊ መታሰቢያ በዓልና በዚህ ዕለት በወርሃ በዓልና በዓመታዊ በዓል ታስበው ለሚውሉ ለቅዱሳን አባቶቻችን የመታሰቢያ በዓል በሰላም በጤና አደረሳችሁ አደረሰን እያልኩኝ የዕለቱን ስንክሳር ምስባክና ቅዱስ ወንጌልን ይዤ ቀርቤያለሁ። እንደተለመደው ሁሉ ላይክ፣ ሰብስክራይብ በማድረግ ይህ ቪዲዮ ለሌሎች ይዳረስ ዘንድ የበኩላችሁን ድጋፍ እንድታደርጉ እየጠየቅኩኝ የዕለቱን ስንክሳር አቀርባለሁኝ። 28 በዚች ቀን ኪራስ ከሚባል ሀገር ስሟ አክሮሲያ የምትባል የመበለት ልጅ የከበረ ቀሌምንጦስ በሰማዕትነት ሞተ። ይህም የሆነ በገላትያ ነገሥት በአርያኖስና በሉቂዮስ ዘመን ነው። ከታናሽነቱም የቤተ ክርስቲያንን ትምህርት ሥርዓቷንና ሕጓንም እናቱ አስተማረችው። ዕድሜውም 12 ዓመት ሲሆነው በጾምና በጸሎት መጋደል ጀመረ። አገልግሎትንም አበዛ። በእሳት የበሰለ ሥጋም ቢሆን አይበላም ነበረ። እንደ 3 ደቂቅ ጥሬ ባቄላ የሚመገብ ሆነ እንጂ። ዲቁናም ተሾመ። ጥበብንና እውቀትም ተጨመረለት። ወሬውም በንጉሥ ዲዮቅልጥያኖስ ዘንድ በተሰማ ጊዜ ወደ እርሱ አስቀርቦ ብዙ ሸነገለው። ለእርሱም ልጁ ያደርገው ዘንድ ቃል ገባለት። ትእዛዙንም ባልሰማ ጊዜ ታላቅ ስቃይን አሰቃየው። እግዚአብሔርም አጸናው፣ ያለ ጉዳትም በጤንነት አስነሳው። ከሃዲያንንም አሳፈራቸው። በዚያንም ጊዜ የምስክርነቱ ተጋድሎ በዲዮቅልጥያኖስ እጅ 7 እስኪደርስ ድረስ አንድ ተብሎ ተቆጠረለት። ማሰቃየቱንም በደከመ ጊዜ ዲዮቅልጥያኖስ ወደ ሮም ንጉሥ ላከው። እንዲህም ብሎ ጻፈ። ይህ መሰሪ ከቶ እንደርሱ ያለ መሰሪ አላየሁም። ለአማልክትም ይሰዋ ዘንድ ምናልባት ልቡን መመለስ ብትችል ነው ወደ አንተ ላኩት። ወደ ሮሜ ንጉሥም በደረሰ ጊዜ የወርቅ ልብሶችን አመጡለት። እርሱም ወደ ልብሶቹ አልተመለከተም። ንጉሡም በእርሱ ላይ ተቆጣ። ቁጣውንም አልፈራም። በዚያን ጊዜ በመንኮራኩር ታላቅ ስቃይን አሰቃየው፣ ገረፈውም፣ ሕዋሳቱንም አስቆራረጠው። እግዚአብሔርም እንደ ቀድሞ ያለ ጥፋት በጤንነት አስነሳው። ይህም ሁለተኛ ምስክርነት ነው። ማሰቃየቱንም በሰለቸ ጊዜ ወደ ኒቆምዲያ ከተማ ወደ መክሱሚያኖስ ላከው። በዚያም ጽኑ ስቃይን አሰቃዩት። ጌታችንም እንደ ቀድሞ በጤንነት አስነስቶት ጠላቶቹን አሳፈራቸው። ይህም ሶስተኛ ምስክርነት ነው። ከዚህም በኋላ ወደ አደገባት ወደ ኪራስ ከተማ መለሱት። በዚያም አሰቃዩት። ጌታችንም በጤንነት ያለ ስቃይ አስነሳው። ይህም አራተኛ ምስክርነት ነው። ዳግመኛም ወደ መክሲሚያኖስ መለሱት። በዚያም ቅዱስ ከልክላዎስንና ብዙ ሰማዕታትን አግኝቶ እርስ በርሳቸው ተጽናኑ። የከበረ ቀሌምንጦስንም ጽኑ ስቃይን አሰቃዩት። ጌታችንም እንደ ቀድሞ አዳነው። ይህም አምስተኛ ምስክርነት ነው። ከዚህም በኋላ ወደ መኮንን ሉቂዮስ ወሰዱትና በዚያ አሰቃዩት። ጌታችንም አዳነው። ይህም ስድስተኛው ምስክርነት ነው። ሰባተኛው ምስክርነት ብዙ ካሰቃዩት በኋላ ራሱን በሰይፍ ቆረጡ። ሶፊያ የምትባል አማኒት ሴት መታ የቅዱሱን ሥጋ ወስዳ ገንዛ ቀበረችው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። አርኬ ሰላም ለቀሌምንጦስ ዘተበጽአ ትዕግስቱ በአውደ ምኩናን 5 በብዙ ኩነኔ እምድረ ኮነንው ወሎቱ እግዚአብሔር አስተቀጸሎ ህየንተ ፍሉህ ሩጸቱ ከመ ጊዮርጊስ በአክሊል 7 አካውህ ሰማዕት። በዚህችም ቀን የከበረ መነኮስ አካውህ በሰማዕትነት ሞተ። ይህም ቅዱስ ፍዩም ከሚባል ሀገር ነው። በምንኩስናውም ታላቅ ተጋድሎን ሲጋደል የኖረ ነው። ሰይጣንም ተገልጦ መጣበት። ቅዱስ አካውህም ሰይጣንን ይዞ በራሱ ጠጉር አሰረውና ሊቀጣው ጀመረ። ሰይጣንም ትለቀኝ ዘንድ በክርስቶስ መከራዎች አምልሃለሁ ብሎ ጮኸ። በዚያን ጊዜ ሰደደው፣ እንደ ጢስም ተበተነ። ከዚህም በኋላ በስደት ወራት ወደ ከሃዲያን አደባባይ ሄደና እኔ ክርስቲያን ነኝ ብሎ ጮኸ። ከሃዲያንም ጽኑ ስቃይን አሰቃይተው ራሱን በሰይፍ ቆረጡት። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀበለ። በረከቱም ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። ማርኬ ሰላም ለአካውህ ጸዋሬ ማኅቶት ተቋም ዘብሔረ ፍዩም ትእምርተ ስምዑ እሙን ወምንኩስናሁ ፍጹም እሙስተ ሥጋሁ በላይ ለኩሉ ህሙም እስከ ዮም ሃሎ ይትገበር መድምም። በዚህችም ዕለት 800 የሆኑ የቅዱስ አካውህ ማህበር በሰማዕትነት ሞቱ። በረከታቸውም ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። ሰላም ለክሙ አማአት 8 ዘደለወክሙ በስም ስለ አካውህ ትሙቱ ገብርክሙ አብድ ከመ ይጥፋ በከንቱ በግእዛንክሙ አገዙ ወለቱ
ጊዜ ተአተተ ማለም ሕይወቱ። በዚህችም ቀን ጌታችን ተአምራትን በማድረግ 7 እንጀራና ጥቂት ዓሣ ቆራርሶ አበርክቶ ብዙ ሰዎችን አጠገበ። ይቅርታውና ቸርነቱ ከእኛ ጋር ይሁን። ዳግመኛም የአባቶቻችን የአብርሃም የይስሐቅና የያዕቆብ መታሰቢያቸው ነው። ደግሞም የሰለስቱ ደቂቅና የታቤላ በረከታቸውም ከእኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። ሰላም ለአብርሃም ለእግዚአብሔር ገብሩ ለይስሐቅ ቁሌሁ ለያዕቆብ ፍቁሩ ሎንተ አበው ሶበ አዘከሩ ካህናተ ደብተራ ዘጽሌት ትእዛዛት አስሩ በበዘመኑ ሙምአት አቁረሩ ዘአቅረብኩ ማህሌት ያዘክራ ይላፍ ለተጸምዱ ከዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጻሪቀ መበለት ኩፈ እምላቡ ወላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲው መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሙ በልሳን ሐዲስ ወለዘሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይስ ኅቡረን መሐረነ ኢየሱስ ክርስቶስ። ከዚህ በመቀጠል የዕለቱን ምስባክና ቅዱስ ወንጌል እናሰማለን። መዝሙር 64 ቁጥር 4 ከቤትህ በረከትን እንጠግባለን፣ ቤተ መቅደስ ቅዱስ ነው፣ በጽድቅም ድንቅ ነው። አምላካችንና መድኃኒታችን ሆይ ስማን። እግዚኦ በረከተ ቤትከ ቅዱስ ጽርሕከ ወመንክር በጽድቅ ስማነ አምላክነ ወመድኃኒነ። የማቴዎስ ወንጌል ምዕራፍ 15 ቁጥር 32 እስከ ፍጻሜ ድረስ እንዲህ ይላል። ኢየሱስም ደቀ መዛሙርቱን ጠርቶ ሕዝቡ ከእኔ ጋር እስካሁን 3 ቀን ውለዋልና የሚበሉት ስለሌላቸው አዝንላቸዋለሁ። በመንገድም እንዳይዝሉ ጦማቸውን ላሰናብታቸው አልወድም አላቸው። ደቀ መዛሙርቱም ይህን ያህል ሕዝብ የሚያጠግብ ይህን ያህል እንጀራ በምድረ በዳ ከወዴት እናገኛለን አሉት። ኢየሱስም ስንት እንጀራ አላችሁ አላቸው። እነርሱም 7 ጥቂትም ትንሽ ዓሣ አሉት። ሕዝቡም በምድር ላይ እንዲቀመጡ አዘዘ። 7ቱንም እንጀራ ዓሣውንም ይዞ አመሰገነ፣ ቆርሶም ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለሕዝቡ፣ ሁሉም በሉና ጠገቡ። የተረፈውንም ቁርስራሽ 7 ቅርጫት ሙሉ አነሱ። የበሉትም ከሴቶችና ከልጆች በቀር 4000 ወንዶች ነበሩ። ሕዝቡንም ካሰናበተ በኋላ ወደ ታንኳይቱ ገብቶ ወደ መጌዶል አገር መጣ። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን አሜን።